አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኢማን ወሎ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ውድ ቤተሰቦቼ ዛሬ ቪዲዮ መስራት የፈለኩት ምንድነው በሁለት ጉዳይ ላይ ነው ማለት ነው። አንዱ ምንድነው ስለ ሳኡዲ ይቅርታ ማለት ነው። ያ ማለት ፓስፖርት ያላችሁ ልጆች አዲስ ከፊል ፈልጋችሁ ማሰራት በሚለው ዙሪያ፣ ሁለተኛው ደግሞ በቀደም ለታ ወንድሜን ጥያቄ ጠይቄው ነበረ ማለት ነው። ያኔ ስለ ዲኑ ምን ያህል ያውቃል ብዬ ጥያቄ ጠይቄው ነበረ። በዛ ጥያቄ ላይ ኮሜንት ላይ የጻፋችሁ ልጆችም አላችሁ። ስለ አንደኛው ጥያቄ ያኔ እንዲብራራላችሁ የምትፈልጉ ማለት ነው። በግልም የጠየቃችሁኝ ያላችሁ ስለሱ መልስ እሰጣለሁኝ ማለት ነው። ጓደኞቼ ግን እዚህ ጋር ልታቁልኝ የሚገባው ነገር ምንድነው? እኔ እዚህ ጋር ሀዲስ ላስተምር ወይ ደግሞ ሌላ ነገር ላስተምር እውቀት ኖሮኝ ሳይሆን አጋጣሚ ሆኖ በቃ ማለት ድንገት ጠየኩት ወንድሜን ስለ ዲኑ ምን ያህል ያውቃል ብዬ ጥያቄ ጠየኩት። በቃ እንደዚህ አምጥቼ ዩቲዩብ ላይ ፖስትኩት ማለት ነው። በዛ የተነሳ ያኔ ለአንደኛው ጥያቄ ማብራሪያ ጠየቃችሁኝ እንጂ እኔ ያኔ እንደዚህ ስለ ሀዲስ ምናምን ነገር የማስተማር እንትን እውቀቱ የለኝም ማለት ነው። እና ይሄን ይመስላል። የመጀመሪያው ያኔ ልሰራበት የፈለኩት ቪዲዮ ያኔ ዛሬ ቪዲዮ መስራት የፈለኩት የመጀመሪያው ስለ ጠለብ ማለቴ ስለ ይቅርታው ጉዳይ ማለት ነው። እና የሳውዲ መንግስት ያው ይቅርታ አድርጎልናል በሚለው ጉዳይ ነው። በእርግጥ እስከ ዛሬ የትልልቅ ሚዲያዎች ራሱ እየዘገቡት ነበር ይሄንን ጉዳይ ማለት ነው። እኔ ደግሞ ያኔ ታጠቅ አልዘገበውም እውነት አይደለም የሚል ነበር ሳስብ የነበረው ማለት ነው። ዛሬ ስገባ ታጠቅ ፖስቶታል ማለት ነው። ይሄንን ያው ይቅርታ እንደተደረገና ፓስፖርት ያለን ልጆች አዲስ ከፊል ፈልገን ማስተካከል እንደሚቻል ታጠቅም ዘግቦታል ማለት ነው። እውነት ነው ማለት ነው ጓደኞቼ፣ እና ይሄን እድል ተጠቀሙበት እላችኋለሁኝ። ሌላው ደግሞ በቀደም ለታ ወንድሜን የጠየቁትን ጥያቄ ነው ማመጣላችሁ። እሱ ምንድነው ባሏ ነብይ፣ ወንድሟ ነብይ፣ ልጇ ነብይ፣ አባቷ ነብይ ማናት ብዬ ነበር የጠየቁት ወንድሜን። እሱም ደግሞ ሊያ ናት። ሌላው ያኔ አባቷ ማን ነው? ያዕቆብ ነው። ባሏ ማን ነው? አዩብ ነው። ወንድሟ ማን ነው? ዩሱፍ። ልጇ ማን ነው? ዙልኪፍሊ ነው ማለት ነው። እና ይሄንን ይመስላል የዛሬው ቪዲዮዬ። ያው መጀመሪያም ላይ ተናግሬዋለሁኝ። እኔ እዚህ ጋር የመጣሁት ሀዲስ ላስተምር ሳይሆን ያጋጣሚ ነገር ሆኖ ወንድሜን ጠየቅኩት፣ እዚህ ዩቲዩብ ላይ አምጥቼ ፖስትኩት ማለት ነው። እና ይሄንን ጥያቄ እንዲብራራልን እንፈልጋለን ላላችሁ ልጆች ነው የሰራሁት ማለት ነው። ይሄንን ይመስላል ውድ ቤተሰቦቼ። ቪዲዮውን አይታችሁት ከወደዳችሁ ላይክ አድርጉልኝ፣ ሰብስክራይብም አትርሱኝ ማለት ነው። ያው በፍላጎት ነው ግዴታ አይደለም። ይሄን ይመስላል የዛሬው ቪዲዮዬ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።